ልጆቻችን አልሰማ አሉን፣ የምንነግራቸው የተርቢያ ትምህርት አልቀበልን አሉን ብላችሁ ለተጨነቃችሁ ወላጆች ነው ይህ ቪዲዮ። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ አይረሳ። ብዙ ጊዜ ወላጆች ልጆቻቸው ሁሉን ነገር እንዲሰሙና እንዲተገብሩ ይጠብቃሉ። ነገር ግን ይሄ ሁልጊዜ አይሆንም። አስታውሱ፣ ተርቢያ ልክ እንደ እርሻ ነው። ዛሬ ዘርተህ ዛሬውኑ አናጭድም። ልጆች መሆናቸው መዘንጋት የለብንም። ተፈጥሯዊ መጫወት፣ መርሳት፣ መዘናጋት የልጆች ባህሪ ነው። ስለዚህ ሁሉም ነገር ወዲያውኑ እንዲሰሙ መጠበቅ በራሳቸው ላይ ጫና መፍጠር ነው። የእናንተ ድርሻ ዘሩን መዝራት፣ በየቀኑ ውሃ ማጠጣት፣ ማለትም ሳይሰለቹ ደጋግሞ ማስታወስ። ውጤቱና ሂዳያው በአላህ እጅ ነው። ዛሬ ያልሰሙትን ነገር ነገ በልባቸው ውስጥ ፍሬ አፍርቶ ታላቅ ሰው ነው ታያችኋላችሁ። ስለዚህ ተስፋ አትቁረጡ። ያሉበትን ሁኔታ መርሳትና በትዕግስት መመላለስ አስፈላጊ ነው። ቶልቶሎ ማስታወስ አግባብ ነው ለልጆች። ምክንያቱም ልጆች ረሺዎች ናቸው፣ ጨዋታ የሚያታላቸው ናቸው። በዱዓ ላይ በርቱ። አላህ ልጆቻችንን የዓይናችን ማረፊያ ያድርግልን።